ንገሪ ምንድነው? ኮፒው ኦሪጂናሉማ ቆንጆ ቦታ ተደብቋል። ትሰማለህ? አሁን በጸባይ ትወጣለህ ወይስ ፖሊስ ጠርቼ እያስጎተትኩ ላስወጣ? ይሄ በፍጹም ሊሆን አይችልም። በፍጹም አይገርምም? እኔም ማመን ከብዶኛል፣ ግን ደግሞ ሁሉም ነገር ሆኗል። አሁን ላይ ከስሙ ውጭ አንድም ነገር በስሜ የለም። እርሜ ለሉላና ለወንድሜ። ገመ ምንድነው ያደረገው? ውድ ቤተሰቦች እንዴት ናችሁ? በያላችሁበት ሰላምታዬ እንዲደርስ ምኞቴ ነው። አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ እንድታበረታቱ ከወዲሁ በአክብሮት ጠይቃችኋለሁ። ዛሬ ይዤላችሁ የመጣሁት የጊዜን መሰላልነት፣ ጊዜ ይጥላል ጊዜ ያነሳል የሚለውን መልእክት የሚያስተላልፍ ቤዛ ክፍል 104ን ይዤላችሁ ወደ እናንተ ቀርቤያለሁ። ተከታተሉኝ። እንግዲህ ዛሬ መግቢያው ላይ እንደነገርኳችሁ ጊዜ ያነሳል ጊዜ ይጥላል። በዚህ ድራማ ዶክተር ሮቤል እና እትዬ ዘርፌ ሲወድቁ ቤዛና ሱራፌል፣ ሳሚና ሉሲ እንዲሁም አጠቃላይ የዚህ ግሩፖች ደግሞ አሸናፊ ሆነው በጊዜ መሰላል ከፍ ብለው እንደታዩ ተመልክተናል። በዚህም እድላቸው እትዬ ዘርፌንም ዶክተር ሮቤልንም አሪፍ በሆነ ቆየት ባለ ሙዚቃ እንዲገባቸው በሚመስል መልኩ ሸኝተዋቸዋል። እሱም ምንድን ነበረ? ይቀመጣል እንዳደራ። በጣም ደስ ይላል። ይቀመጣል እንዳደራ ሰው ክፉም ሰራ ደግም ሰራ የሚል ነው። ይሄ እንግዲህ ለሁላችንም የሚሆን ነው። ለሁላችንም ለነፍስም ለስጋም የሚሆን በመጥፎ ነገርም ከሰራን እንግዲህ አንድ ቀን ዝቅ አድርጎ ወደ ታች መወርወራችን አይቀርም። ጥሩ ከሰራን ደግሞ በስጋችን ድሎትም በነፍሳችንም በሁለቱም መንገድ ተጠቃሚ የምንሆንበትና አሪፍ አስተማሪ በሆነ ሙዚቃ ነው የሸኟቸው። በጣም ደስ ይላል። ከነሱን ከሸኙ በኋላ በደስታ ስላሳለፉት ነገር እያወሩ ስለ ቤታቸው ናፍቆት እየተጨዋወቱ ማዕድ በአንድ ላይ ሲጋሩ ተመልክተናል። እንግዲህ ከዚህ ባለፈ እነዚህ አራቱም ልጆች ቤዛና ሱራፌል፣ ሳሚና ሉሲ ደግሞ በአንድ ለመጋባት አራቱም አንድ ላይ ለመጋባት በፊት ላይ አቅደውትም እንደነበር ለማድረግ ሲያወሩ ተመልክተናል። እንግዲህ እሱን ደግሞ በቀጣይ ክፍል የምናየው ይሆናል፣ ምን አይነት መሰናክልም ሊመጣበት እንደሚችል። ነገር ግን ከዚህም በተጨማሪ የሳሚ እህት እሷም ከቅንጅርቲ ጋር ሊጋቡ እንዳሰቡና ሽማግሌ ሊልክ እንደሆነም እሱም ተናግሯል። እንግዲህ ቀጣይ የ6 ሙሽሮች ይጠብቀናል ማለት ነው። እሱን ደግሞ እንግዲህ እየተከታተልን እናያለን። እንግዲህ በመጥፎ እየተባበረ አንድ ቀን እርስ በርሱም መጨራረሱ አይቀርም። ሁለቱም ከተለያዩ በኋላ ወይም ከቤታቸው ከተባረሩ በኋላ በመንገድ ላይ በተጎሳቆለ አቀማመጥ አግኝተናቸዋል። እትዬ ዘርፌ ከዶክተር ሮቤል ጋር ሄዳ መክሰስም እንዳለባቸው፣ ዝም ብላ መቀመጥ እንዳለባቸውና ተባብረው ማስመለስ እንዳለባቸው አሁንም በድጋሚ ሌላ እጣጣ ውስጥ ይዘው ልትገባ እያወራችሁ ነው። እሱ ግን እየተቃወማት ነው። ከእሷ ጋር በመተባበሩ ይህ ሁሉ ነገር እንደደረሰበት ነግሯታል። ከዚህ በኋላ እንግዲህ ባንድ ይመጣሉ ወይ አይመጡም የሚለውን አብረን የምናየው ቢሆንም ለጊዜው ባለበት ስሜት ግን በቃ ራሱን መቆጣጠር ወደማይችልበት ደረጃ እየደረሰ ይመስለኛል። ምንም ከእጁ እንኳን የሌለው ለምኝታ ለአልጋ የሚሆን ነገር እንኳን እንደሌለው ለወንድሙ ሱራፌልም ደውሎ በስልክ በቀጥታ ሲያወራው ተመልክተናል። እሱ ግን እንግዲህ በፊት እሱን ሲያስወጣው ለሱም እንዳላዘነለትና አሁን በተራው ደግሞ ያንን የሱን ስቃይ እንዲቀምሰው እንዲያጣጥመው ነግሮት ከጀርባው ነው ስልኩን የዘጋበት። በጣም ነው ደስ ያለኝ ይሄን በማድረጉ። ስለዚህ አሁን በዚህ መንገድ ይህ ማን ነበረ ደግሞ ሽብሩ የተባለ አሸባሪ፣ እሱ ምናልባት እንግዲህ ከሳሚ ጋር ለመሳፈጥ እየሞከሩ ነው። እሱ ሳሚ ሊያገባት ያላትን ፍቅረኛውን ለጊዜው ለማስመሰል ብዙ ብር እሷን ካላገባው ላጣ እችላለሁ፣ ስለዚህ ተነጋግረን ሚስትህን ላግባልህና የሆነ ብር ማገኘው አለ፣ ከዛ በኋላ ተደራድረን እሱን ብር እንካፈል
በሚል የጅል አይነት ጨዋታ ሊያስገባው ሲሞክርም አይተናል። ከዛ እሱ ስለዘገው የት እንዳለች ደግሞ ሉሲን ማወቅም ስላልቻለ እንግዲህ የተለያየ መንገድ ተጠቅሞ በቀዥቃዣዋና በደንባራዋ ሳሮን በኩል መረጃ አግኝቷል። ሳሪ በጣም ደስ የምትል ልጅ ነች። ማለት ይሆናል አይደለ? በችኮላ የሆነ ነገሮችን ታወጣለች። መፈቀር በጣም የምትፈልግ አይነት ሰው ናት። ግን ያልሆነላት በእሷም መደናበር ምክንያት ነው። በእርግጥ አንዴ ሳሚን እኔን ታገባኛለህ ትለዋለች፣ አንዴ ደግሞ ሽብሩ እንዲወዳት ትፈልጋለች። ግን መረጋጋት ያልቻለች ያልሰከነች ልጅ በድንገት መናገር ሳትፈልግ ሉሲ አክስቷ ጋር እንዳለች እንግዲህ አውጥታ ነግረዋለች። ይሄ ደግሞ ለሽብሩ በጣም ደስ ብሎት ነው እየሄደው። እስኪ እንግዲህ ቀጣይ የሚሆነውን የምናየው ይሆናል። እንግዲህ ተመልካቾቼ በያላችሁበት ሆናችሁ የት ሆናችሁ እያደመጣችሁኝ እንዳለ ኮሜንት ላይ ብትጽፉልኝ በጣም ደስ ይለኛል። በቀጣይ ደግሞ ማስተካክለው ካለም እሱንም አብራችሁ ብትጽፉልኝ በጣም ነው ደስ የሚለኝ። እኔ አንዳንድ ጊዜ የጊዜን ኃያልነት በጣም ነው የማደንቀውና ጊዜ ከሁሉም በላይ እንደሆነ የምንረዳው እንዲህ ነው። ዛሬ ወድቀናል ብለን ያሰብን ነገ ላይ መነሳታችን አይቀርም። ዛሬ ተነስተናል ብለን የምናስብ ደግሞ ካልተጠቀምንበት እና ያላግባብ ከሆነ ነገ ላይ ወደ ታች ወደ ጥልቅ መወርወራችን ስለማይቀር ባለንበት ሰዓት ሰውን ለመግፋት ለመገፋፋት ከማሰብ ተቆጥበን ያለንበት ደረጃ እንዲጠበቅልን በጥሩ ነገሮች ላይ ብንውል መልካም ነው የሚል መልእክት አስተላልፋለሁ። እንግዲህ ከድራማውም የተረዳነው እሱን ስለሆነ ማለት ነው። እንግዲህ ቤዛና ሱራፌል ተገፍተውበት ከኖሩት ለብዙ ጊዜያት ዋጋ ከከፈሉበት ፍቅራቸውን ካሳለፉበት ቤታቸው ተወርውረው ነበር የኖሩት። ዛሬ ግን ቤታቸውን አግኝተዋል። ሀብታቸው ተመልሶላቸዋል። እስከ መኪናው ሁሉም ነገር ተመልሷል። እንግዲህ በደስታ ወደ መኝታ ክፍላቸው ገብተው ፍቅር ሊሰሩ ሲሉ ተመልክተናል። ነገር ግን ያጠማማ ዶክተር ሮቤል ወደ ቤዛ ስልክ በመደወሉ እንግዲህ እንደ ሀገራችን ፊልም መቼም መሳሳም ላይ ስንደርስ በስልክ ነው የሚቋረጠው። ስልክ ተደውሎ ተቋርጧል። ቀጣይ እንግዲህ ይቀጥሉበታል ብለን እናስባለን። እሺ ቤተሰቦች ደህና ሁኑልኝ። ቀጣይ ደግሞ ያለውን ፓርቲ ይዤላችሁ እቀርባለሁ። እስከዛው ድረስ መልካም ቆዩልኝ። እንዴት ነው ሰርፕራይዙ? ተመቸ? እንዴት በገዛ ወንድም ላይ እንደዚህ አይነት ነገር ትፈጽማለህ? ታስታውሳለህ? ግን አሁን የተናገርከው ንግግር ደጋግሜ ነግሬህ ነበር። አንተ ግን ለነፍሴም ራሱ አልተመለስክም ነበር። ምንም ነገር እኮ አላስቀረልኝም። ቆይ ይሄ ምን ማለት ነው? ቢያንስ ነፍስን ትችላለሁ። ለዛ ደግሞ ልታመሰግነኝ ይገባል። እሺ ለራስ ቢሆን እኮ ችግር የለውም። እንዴት ለሌላ ሰው አሳልፈህ ትሰጠኛለህ? ስጋ እኮ ነኝ። ሌላ ሰው እያልካት የምትጠራው ሚስትህን ነው? ለነገሩ አንድ ቤት ውስጥ 10 ስታስቀያት የነበረችው ሚስትህን እንዴት ሚስትህ ልትላት ትችላለህ? እኛም ተገፍተን አንድ ሰሞን ይህን ህይወት ሞክረን ነው ነበር። አሁን ደግሞ ተራው ያንተ ነው። እሺ ሱራፌል፣ እገልሃለሁ። ነፍስህን የምነጥቀው እኔ ነኝ።